ምቀኝነት ጥግ ልነግራችሁ ነው ዛሬ የመጣሁት። ማርያምን በህይወታችሁ ማለት ነው ለሰው ልጅ ምቀኛ አትሁኑ። በቃ ማለት የአንድ ሰው ህይወት ለውጥ ለእናንተ ጥቅም ነው እንጂ ጉዳት ሊሆን አይችልም። በየትኛው መመዘኛ ለእናንተ ጥቅም ነው እንጂ ጉዳት ሊሆን አይችልም። የምር እኔ አሁን ነግራችኋለሁ የሆነ ታሪክና ከዛም በፊት ስላየው ነው። እኔ ራሴ ምንድነው የሆኑ ሁለት ልጆች አንድ ላይ ዩቲዩብ ኦቶሜሽን ቻናል ይጀምራሉ እና ዩቲዩብ ኤአይ ሙዚቃ መስራት ማለት ነው። በኤአይ ሙዚቃ በጣም ሰሞኑን ትሬንድ ሆኗልና ሁሉም ቦታ እየሰሩ ነው እና ምንድነው አብረው እየሰሩ አብረው ምናምን ጀለስ ነው በቃ እና አንዱ ቤት እያረፈ ምናምን በተለይ አሁን የአንደኛው ቤት እያረፈ ያ ልጅ ያው ባለ ታሪኩ ማለት ነው እያረፉ ምናምን ለሁለት ምናምን ይሰራሉ፣ ቪዲዮ ምናምን ይፖስታሉ ምናምን እና ምንድነው በኤአይ ቪዲዮ ሲሰሩ የሰውን ኢሜጅ ስትጠቀሙ አንዳንዴ ባን ሊያደርግ ይችላልና በደንብ እየሰሩ እያለ የአንደኛው 200 ሰብስክራይበር አለፈ እና የአንዱ ደግሞ ገና ነበርና ምን ይለዋል በጣም ያ ትንሽ ስራ ምናምን አንዳንዴ ቢዚ ይሆናል ምናምንና ያኛው ወደ 800 ምናምን አልፎት ሄደ። ኋላ ተነስቶ ማለት ነው ሄደና ይሄኛው የዚህ ልጅም አሪፍ እየታየ ነው ምናምን ምን ይላል የኔ ቻናል ቫን ሆነ ምንም ኤአይ መስራት በቃ ጥቅም የለውም ብሎ 200 ሰብስክራይበር ያለውን ልጅ ያስተዋዋል። ይሄ 800 የደረሰው ልጅ ማለት ነው እና ያ በቃ ተናዶ ያለውን ቪዲዮዎችን ምናምን ሙሉ ደልቶ ተወና ያ ግን 800 ሰብስክራይበር የነበረው ልጅ በራሱ ፐርሰናሊ መስራት ጀመረ። በቃ ከሱ ጋር ምናምን ስለ ቪዲዮ ምናምን ማውራት ትቶ በራሱ መስራት ጀመረና ከ2 ወር ከ10 ቀን በኋላ ያ ቻናል አድጎ ሰብስክራይበሩ 5000 ምናምን ሆኖ ወጪ አወሩን በጣም ብዙ ሆኖ ቻናሉ ሞኔታይዝ ሆኖ 700,000 ብር ነው ወጪ ያደረገው ከዩቲዩብ ማለት ነው። ግን ያ ልጅ ምን ሆነ ተስፋ ቆርጦ ቻናሉን ደልቶ ምናምን ተወ እና አሁን ገና እሱ ወጪ ማድረጉን ሰምቶ ደግሞ እንደገና ከዜሮ እየጀመረ ነውና ምን ልላችሁ ነው ማለት በቃ እውነቴን ነው። እኔ ብዙ ጊዜ ያበሻ በቃ ቅናት አለባቸው አብዛኛው ሰው ማለት ነው እና የሰው ልጅ ለውጥ የምሬን ነው የምላችሁ የሰው ልጅ ለውጥ ደስ ሊላችሁ ይገባል እንጂ ቅር ሊላችሁ አይገባም። በየትኛው መመዘኛ አንድ ሰው ሲለወጥ አጠገባችሁ ያለው ሰው ሲለወጥ የራሱ የሆነ ባህሪ ሊኖረው ይችላል። ምናልባት የሆነ እንደመኮፈስ አይነት ምናምን ሊኖረው ይችላል። ግን የሆነ ነገር አያርገውና የሆነ ነገር ብትሆኑ የምር ካለመኖሩ ይልቅ መኖሩ ይጠቅማቸዋል። እሱ ገንዘብ ማግኘቱ ይጠቅማቸዋል። ይሄን እኔ በራሴም ተሞክሮ ስላየው ነው። የሆነ ቻናል አዲስ ከፈትኩና ሰብስክራይብ ያስደረኳቸው ነበር ጓደኞቼን ሰፈር እና እየዞርኩ ሰብስክራይብ አስደርጋቸዋለሁ። በእናታችሁ ቪዲዮ ሲመጣ ላይክ አድርጉ ምናምን እያልኳቸው እንትን እላቸው ነበር ማጸናቸው ነበር። ግን የምሬን ነው የምላቸው ከ15 ቀን በኋላ ምናምን ዞሬ ድጋሚ ሄጄ በስልካቸው ሳይ ምናምን የለም አንሰብስክራይብ አድርገዋል ቻናሉን ማለት ነው። እና በቃ እኛ የሆነ ኔቸር ሆኖ ይሁን እኔ አላውቅም ብቻ ሀበሻ በቃ ለሰው ቅመኝ ማለት የሰውን ለውጥ በቃ እውነቴን ነው የምለው ማለት እኔ ስለ ሁሉም ሰው ነው ሌላ አይደለም እኔ የፈለኩት። ግን አብዛኛው አጠገቡ ያለው ሰው ሲለወጥ ደስ አይለውም። ለምን እንደሆነ እኔ አላውቅም ብቻ ይሄ ጥሩ አይደለም። በቃ የአንድ ሰው ለውጥ ላንተም ለውጥ እንደሆነ ያንተም ባይሆን እሱ ያ ሰው ሲለወጥ እኮ በስሩ የሚገኙ በጣም ብዙ ሰዎች አሉ። ፋሚሊ ይኖራል፣ ፍቅረኛ ምናምን ትኖራለች፣ ብዙ ነገር ከሱ የምትጠብቅ ታናናሾች ይኖራሉ፣ አባት አለ ወላጅ የሱን ለውጥ አይቶ በሱ የሚለወጡ ብዙ ዘመድ ይኖራሉ ብዙ። እኔ አሁን ለምሳሌ እኛ ተቋም የሚሰራ አንድ ማናጀር አለና እሱ ማናጀር በመሆኑ ብቻ ቢያንስ ከ6 እና ከ7 ሰው በላይ ሰፖርት ያደርጋል ቤተሰቦቹን ምናምን እና ምን ልላችሁ ነው የሆነ ሰው ሲለወጥ ከስሩ በጣም ብዙ ነገር አለው። ያ ሰው ራሱ ብቻ አይደለም ከስሩ በጣም ብዙ ሰዎችን ሰፖርት የሚያደርጋቸው ሰዎች ይኖራሉ። ነገም ደግሞ የሆነ ነገር አድርገውና የሆነ አደጋ ወይ የሆነ ገንዘብ የሚያስፈልግ ጊዜ ሲመጣ ያ ሰውንም ሊረዳ ይችላል። ከሱ የተሻለ ሰው ነው ከተገኘና የሰው ልጅን ውድቀት አትመኙ።
የሰው ልጅ በቃ ሲያልፍለት ደስ ሊላችሁ ይገባል። በቃ እውነቴን ነው ምላሴን ማጋነን ምናምን አይደለም፣ ግን አጠገቤ ያለው ሰው ሲለወጥ እውነቴን ነው ደስ ነው የሚለኝ፣ እንባዬ ነው የሚመጣልኝ። እና እንደዚህ አትሁኑ በቃ። እኔ በጣም ስለገረመኝ እና በቃ ልጁ ሲያጫውተኝ ምናምን ያ ሁለቱም ማቃቸዋለሁ፣ ጀለሶቼ ናቸው፣ ግን ከኔ ይልቅ ሞር እነሱ ናቸው እርስ በርስ የሚቀራረቡትና በጣም በቃ ቅር ብሎኝ ማለት እኔም ላይ ይሄ ነገር ስለታየ ላጋራችሁ ብዬ ነው። የሰው ልጅን ክፋት አትመኙ። የሰው ልጅ ሲለወጥ ደስ ይበላችሁ። እግዚአብሔርን በቃ ደስ ይበላችሁ። ምንም ነገር ለእናንተ ባይተርፍ እንኳን የሰው ደስታ የእናንተም ደስታ ይሁን። እግዚአብሔርን ፈጣሪም ቢሆን የሚፈልገው ይሄንን ነው። በቃ ለሰው ልጅ መልካም ነገር ስትመኙ ነው ለራሳችሁ የሚሆነውና መልካምነት ለራስ ነው ይባላልና ብትችሉ እንደውም ከናንተ በላይ ያ ሰው ተለውጦ ልታዩ ይገባል እንጂ የሰውን ውድቀት አትመኙ። የተሻለ እውነት ውስጣችሁን ነው ፈጣሪ የሚያየው። ይሄ እናንተ ከላይ የምትሉትን ሳይሆን ውስጣችሁን ነው። ለሰው ልጅ ክፉ የምታስቡ ከሆነ ያንኑ ነው የምታገኙት። የዘራችሁትን ነው የምታጭዱት። ሌላ ነገር ምንም የምታገኙት ነገር የለምና እባካችሁ እንደዚህ አይነት አመለካከት ከውስጣችሁ አስወጡ። እኔ በቃ አበሻን ወደ ኋላ ያስቀረ ባህሪ ነው የሚመስለኝ። የምር ማለት አንዱ የአንዱን በቃ ብንተጋገዝ እኮ እንትን ብንል በጣም ብዙ ቦታ እንደርሳለን። ብዙ ጊዜ አብሮ ምናምን የሆነ ስራ ጀምረው መሃል ላይ ብሬክ ምናምን አድርገው የሚጣሉት ምናምን ብዙ ጊዜ በቃ እንትን ነው የሆነ የስግብግብነት አይነት ባህሪ ምናምን ሲኖር ነው እንጂ ሰው አብሮ ማደግ ይችላል። አብሮ በቃ የሆነ ቦታ መድረስ ይችላል። አሁን እነ ጃኒን ምናምን ዩቲዩብ ላይ ዩቲዩበሩን ቭሎግ የሚሰራውን ጃኒንም ማየት ትችላላችሁ። በዚህ አጋጣሚ የጓደኞችን ለውጥ በጣም ነው የሚፈልገው። ራሱ የሚሰራቸውን ነገሮች በተቻለ አቅም ጓደኞችን ሊያሳያቸው ይሞክራል። እንደገና ደግሞ እያንዳንዱ አሁን ካያችሁ ዩቲዩብ ቻናል ከፍተው እየተንቀሳቀሱ ነው በራሳቸውና ልክ የነሱን አይነት ተሞክሮ ሌሎችም ይኖራሉ። ያው እኛ የምናየው ነው የቪዲዮ የምናየው ነው። ያው ባክግራውንዱ ምን ይሁን አላውቅም፣ ግን እኔ በማየው ነው ይሄን የምናገረው። እና ሁላችሁም የጓደኞቻችሁን የሰፈር ልጆቻችሁን ለውጥ እግዚአብሔርን የምትመኙ ሁኑ እንጂ የነሱ ውድቀት ለእናንተ ምንም አይጠቅምምና ይሄ ሀሳብ እንዳጋጣሚ መጥቶልኝ ነው። ሁላችንም አመሰግናለሁ በጥሞና የሰማችሁ። ይሄንን ቻናል ደግሞ ሰብስክራይብ አድርጉ። ሁላችሁም ጠቃሚ የሆኑ ነገሮችን ምክር አዘር እንዲሁም የሆነ ቀልድም ያለበት ቁም ነገርም ያለበት ወቅታዊ የሆኑ መረጃዎችን ይዘን የምንመጣበት ቻናል ነው። አዲስ የሆናችሁ ሰብስክራይብ አድርጉ። ነባር የሆናችሁ ላይክ እያደረጋችሁ ሀሳብ አስተያየቶችን በዛው እየሰጣችሁ እኛም አባል እንድትሆኑ ዘንድ በዚህ አጋጣሚ ጥሪዬን አቀርባለሁ። ቻው ቻው።